ጭራሽ ነው አልቀራም ካለ ነው አንሁ ዋጅብ የማይሆንለት التجويد تجويد ብሎ ማለት ተጅዊድ حكم ፍርዱ በእስልምና በሸሪዓ لا خلاف ምንም ልዩነት የለውም في انه ለመሆኑ فرض كفايه ለመሆን يعني ምንም ልዩነት የለም በሙስሊሞች ላይ በሸሪዓ ላይ لكن والعمل به በተጅዊድ ግን መስራት فرض عين ምንድነው አለ فرض عين ለእያንዳንዱ ግዴታ ነው ቀርቶ ከሆነ መተግበሩ ማለት ነው ለምን على كل فرض عين على كل مسلم ومسلمة በእያንዳንዱ ሙስሊም ካለ ለወንዱ ومسلمة ለእያንዳንዱ ሴት ምን ይሆናል ተጅዊድ ግዴታ የሆነ فرض عين ለእያንዳንዱ ዋጅብ ይሆንባቸዋል من المكلفين ምን ከሆኑ ሙከለፍ ከደረሱ አቅመ አዳም ለምሳሌ ቁርአን መቅራት ደርሶ ከሆነ አንተ ምን ይሆንበታል ከቀራ ግዴታ ምን ሊያደርግ ማለት ነው አስተካክሎ ሊቀራ ይሄም ማለት አኒ ሁሉን ነገር ያውቃል ማለት አይደለም ስለተጅዊድ ግን ከዋና እኔ خطا ጀሊ የሚባለው አለ ለምሳሌ انا عمت عليهم ከሚል ያለ የሚቀራ ከሆነ አሁን ምንድነው ይሄ ማናውንም ትርጉሙን ቀይሯል እኔ አንተ ነው እየዋልክ ያለው انا عمت عليهم ያለ አላህ አንተ የዋልክላቸው እነዛን እያልክ ነበር አላህ ያለው انا عمت ቢልስ ራሱን እኔ ዋልኩላቸው እያለ ነው አሁን የማናውንም ሁሉን ቀይሯል ትርጉሙ አሁን የግዴታ ምን ይሆናል በስክል ሑሩፎችን አልወጣም ማለት ነው በሚገባ ይሄ ምን ሆኖበታል አሁን እያንዳንዱ ሙስሊም ወሙስሊማ ዋጅብ ፈርድ አኒ አይን ይሆንበታል የተጅዊድ አለ ወይላ አንሁ ለምሳሌ አሁን አንድ መስጂድ ኢማም ካለ ለሙስሊሞች በቅቷል ለዛ መስጂድ ሊያሰግድ ዘንድ ማለት ነው ምን ስኳላ አላቸው ሊሰግዱ لكن አንድ ሰው ቀራለሁ ካለ ግዴታ ዋጅብ ሆኖበታል ተዓይን ለእያንዳንዱ መጥቶበታል ማለት ነው አንዴ ማለት ግን አንዳንዶች አሁን ተጅዊድ ስትሩ ግዴታ አንድ ከተሳሳክ በቃ አንተ ተጅዊድ አታውቅም ስለዚህ ዋጅቡን አልጠበቅም ማለት አይደለም እኔም በሚገባ እኔ በጣም ሳትሄድም በጣም መካከለኛ ያን ማወቁ አንሁ አንድ ሰው ተጅዊድ አውቃል ይባላል ግዴታ ሁሉን ነገር ማወቅ ማለት አይደለም ተጅዊድ አንሁ ዋጅቡን ለማውረድ ማለት ነው قال እንቀጥል شنو يجازنا قلنا سلاهون فاصل في احكام الاستعاذة والبسملة فاصل رئيس هي ستنو في احكام الاستعاذة والبسملة استعاذة بقولوا مالت اي اعوذ بالله من الشيطان الرجيم باجروا من هنا استعاذة والبسملة اي بسم الله الرحمن الرحيم الحمد لله حمد له لا حول ولا قوة الا بالله حوقلا እንደሚሉት ማለት ነው ይሄ ባጭራ መንጻር ቃል ተጠቀሙ ማለት ነው አልহামዱሊላህ ባጭሩ ፍቃዎች ምንሉታ ሐምዳ ላይ ይሉታል እንደዚሁም لا حول ولا قوة الا بالله ሚለው حوقلا ይሉታል ባጭሩ ማለት ነው እንደዚሁ ማሻአላህ አንዳንዶች ማሻአላም ይላሉ لكن ይሄ ማለት ማሻአላ ባልክ ማለት አደረስክ ማለት አይደለም ወይ ማን ሰው لا حول ولا قوة الا بالله ከማለት ብሎ حوقلا ቢል አደረሰ ይባላል ወይንማ ምን አጻጻፍ ላይ አገላለጽ ላይ ለማሳጠር እንደምንጠቀም ያክል ማለት ነው አማርኛም አለ ትምህርት ቤት ትምህርት ቤት አጭሩ ትቤት ይላል ትቤት ማለት ብረህ ብታነበው ማን ይገባዋል ማንንም አይገባው ግን ለማሳጠር እንዴ ትህትና የሆነ ብለህ ቤት ስላለ ያው ትምህርት ቤት ውስጥ ምን እንደተፈለገበት ታውቃለህ ይሄም እንደዛው እስቲዓዛ ካለ አይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም የሚለው እንደዚሁም በስመላ ካለ አይ ቢስሚላሂር ረህማኒር ረሂም ባጭሩ እንደዚሁም አልহামዱሊላህ ምናል ሐምደላህ لا حول ولا قوة الا بالله حوقلا እንደምንለው ማለት ነው ስለዚህ ስለ አህካሞች ፍርዶች ስለ እስቲዓዛና ስለ በስመላ ስላለው ሁክሞች የሚያወራ ነው አለ ርዕስ ያሁን ሲን ማለት ነው سؤال اذا اتى القارئ اذا اتى كمتا ይዞ ከመጣ ሊቀራ ካለ ማለት ነው القارئ ቀሪው بالاستعاذة استعاذة ምንድነው اعوذ بالله من الشيطان الرجيم የሚለውን አንድ ቃሪ ይዞ ከመጣ ወልበስመላ እንደዚሁም በስመላን ይዞ ከመጣ ወሱረቲ እንደዚሁም ሌላ አያ ወስተናው አንድ ሱራ አንድ አንቀጽ ማለት ነው ሊጀምር ብሎ ይዞ ከመጣ فكم وجها فيها فكم ስንት አለ وجها አይነት فيها በነሱ አንድ ቃሪ ይዞ መጣ በምን استعاذة በስመላ ሱራ ጀዲዳ የሆነ አንቀጽ አዑዙ ቢላሂም ብሎም ቢስሚላሂም ብሎም እንደዚሁም ሌላ አንቀጽ ደግሞ ሊጀምር ነው ሶስት ስራ አለበት ማለት ነው እነዚህ ዘንድ ስንት አይነት አለው ፈከም ወጅሃን ስንት አይነት ነው ያለው ፊሃ በእነዚህ ላይ
ስንት አይነት አቀራል ወይም እንዴት አድርጎ ነው የሚቀራው ስንት አይነት አካሄዳሉ ግልጽ ነው ይሄ ጥያቄ ነው ገና اذا اتى القارئ ማለት ነው انه قارئ عند قارئ ከመጣ استعاذان بسملا እንደዚሁም ሱራ كم وجها فيها قال جيم اي جواب ለዚህ فيها اي ለዚህ አሁን ላሳለፍነው ጥያቄ አለው አርባዓቱ አውጅህ አራት አይነቶች ወይም አራት አይነት አካሄዶች አሉት ለዚህ اولا قطع الجميع من استعاذانم بسملانم ያንንም ቁርጥ ለምሳሌ أعوذ بالله من الشيطان الرجيم قرب بسم الله الرحمن الرحيم قرب قل هو الله أحد سلم صوت من أرجع بسم استعاذانم بسملانم قرارتنا متى مالنا قطع الجميع كلنا من مارج بتاعتنا قرارته ممتاز عند يمجمره عرفتين النيالن يمجمره أصلهم ووصل البسملة بالصورة وصل ما قتل البسملة بسم الله الرحمن الرحيم ميلون بسملة ما قتل بمن بالصورة أي كمن قال كليلا وكان حدث كجمرك عن قتل يا معلم أعوذ بالله من الشيطان الرجيم أقوم هلاند هذا بسم الله الرحمن الرحيم قل هو الله بسم الله الرحمن الرحيم بلا حلاقونكم وين ما نقولني بسم الله الرحمن الرحيم قل هو الله احد هذه بسملاننا من ما قطع عند يجمركوني عن صوره ما قطع سنت درسن ሁለት የመጀመሪያው ምን ነበር قطع الجميع ሁሉንም መቆራረጥ አሁን ደግሞ በስመላን እና ቢስሚላህና ያንን የመጀመሩን አንቀጽ መቀጠል ሁለት فقط شيء ووصل البسملة بالصورة فقط ولو أي بتشا عند مالنا بسملاننا آياتنا عنده سنعكس بتشا ما قتل قتلوا دم سستنيا ووصل الاستعادة بالبسملة فقط استعادة من الملان أعوذ بالله من الشيطان الرجيم ملوننا مع ما ياز بسم الله أعوذ بالله من الشيطان الرجيم بسم الله الرحمن الرحيم أهون مجمرة بسملان ያኛው ልብር ያያዙ አሁን ደግሞ ተወዱ ኋላ ተመልሶ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ሚለውን ከማን ጋር ከቢስሚላህ ጋር ያያዝ ማለት ነው ሶስት ደረሰ فقط ነው ብቻ ووصل الجميع አሁን ደግሞ ምንም ሶስቱንም እንዳለ ማን አዑዙ ቢላሂ استعاذንም በስመላንም ሱራውን أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل هو الله أحد ሶስቱንም ማለት ነው ስለዚህ ስንት አይነት አለው አራት አይነት አለው ማለት ነው ምን ከሆነ አንድ ቃሪ በስቲዓላና በበስመላ ይዞ መምጣት ከፈለገ አራት አይነት አለው የመጀመሪያው መቆራጥ እያንዳንዶች አውድ ለብቻው ቢስሚላህ ለብቻው የሱራውን ለብቻው እንደገና ይጀምራል ሁለት ቢስሚላህና ሱራውን ቢስሚላሂር ረህማኒር ረሂም ቁል ሁወ አላህ እንደዚሁም እስቲዓዛውንና በስመላውን ወደ ኋላ ተመልሶ እንደገና أعوذ بالله من الشيطان الرجيم بسم الله አራተኛ ነው ሁሉንም ሶስቱንም استعاذውንም በስመላውንም ይሄንኛውንም አያይዞ ይቀራል ማለት ነው እንያዛት እንጨርስ سين سؤال ጥያቄ إذا أتى القارئ أني قارئ አንባቢ ማለት ነው ይዞ ከመጣ بالبسملة ببسملة ምንድነው بسم الله الرحمن الرحيم ይዞ ከመጣ بين السورتين እስካሁን ምን ነበር يوش ሱራ በቀይሳ መሐል አልገባም የሆነ ሱራ አለ ለምሳሌ ቁል ሁወ አላህ እዚህ ላይ ነው ቢስሚላህ እዚህ ነው አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ሲጀምር እነዚህ ስለነዚህ ስለ ሶስቱ ነበር የሚያወራ የነበረው እስካሁን አሁን ደግሞ እዚህ ለምሳሌ ቁል አዑዙ ቢረቢል ፈለቅ አለ እዚህ መሐል ላይ ማን አለ እዚህ ቢስሚላህ አለ በማካ ቁል አዑዙ ቢረቢል ፈለቅና ቁል ሁወ አላህ መሐከ ቢስሚላህ አለ አሁን ያንንና መሐል ላይ ያለው እንዴት ነው የምታያይዘው አይ በአንድ አንቀጽ ጀምረህ አንቀጹ ልክ ጭርስ ስታረግ ቢስሚላህ ተጀምር ማለት ነው ስለዛ የሚያወራ ነው እስከዛሬ እስካሁን እነሱ ሲጀምሩበት ነበር እስቲዓላና ቢስሚላህ ሲጀምሩበት አሁን ደግሞ የሆነ አንቀጽ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ብለህ እንደፈለክ በአራቶቹ አይነት አሳልፈ ባሳለፍናቸው በዛ ቀርተህ ሌላ አንቀጽ ጀምረሃል ያ አንቀጽ ጀምረው ደግሞ ሌላ አንቀጽ ልገባ ስትል ምን የሚመጣው ሁክም ስለዛ ነው اذا اتى كامت قارئ አንባቢው بالبسمله ببسم الله ማለት ነው بين السورتين بين መካከል
السورتين بهولت አንቀጾች መካከል فكم وجها فيها ስንት አይነት يعني وجه አካሄድ ወይ መንገድ አለው ሁኔታ ስንት አይነት አለው جواب መልስ فيها أربعة أوجه ስንት አይነት አለው አለ አራት አውጁ አለው አራት አይነቶች ይኖሩታል አራት አይነት አካሄድ ይኖራል ምንን ካመጣ በስመላ በመመካከል በሁለት አንቀጾች መካከል ቢስሚላህ በረህ አውዝ ቢላህ ማለት ጀምረህ ለበደህና አዲስ አንቀጽ ይሄንንም ስጨርስ ሌላ አንቀጽ ነው የመጣበት ነው አይ ቢስሚላህ መሐል ስለነበረ ማለት ነው ያን ጋር ለማያያዝ አሁን ያኛውን አንቀጽ የመጨረሻውን አንቀጽና የዚህኛው ቢስሚላህ ስታያይዝና አራት አይነት አለለ أربعة أوجه አራት አይነቶች አሉት አካሄዶች ثلاثة أوجه ሶስቶቹ አውጁ አካሄዶች መንገዶች ጃኢዘቱን ምን ይሆኑ ናቸው የተፈቀዱ ናቸው የተሚቻሉን የሚፈቀዱ ናቸው وواحد አንዱ غير جائز ምን ሆነ ነው የማይቻልና የማይፈቀድ የሆነ ነው ከአራቶቹ አንዱ አይቻልም ሶስቱ ይቻላል اما الثلاثه الجائزه اما እነዛ ሶስቶቹ ምን ያልናቸው ይቻላሉ ያልናቸው ይፈቀዳሉ ያልናቸው فالاول የመጀመሪያው ከነሱ ከሶስቱ አንዱ منها እሳናት قطع الكل ምን ማረግ ሁሉንም መቆራረጥ አይ ምን እንላለን ለምሳሌ አሁን إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر بسم الله الرحمن الرحيم من أرقنا ورط قطر الجمع إن شانئك هو الأبتر ورطنا أرسنا ما نقوم على عند صلاة زكتنا لذلك قلنا بسم الله الرحمن الرحيم قد طيّل صلاة قد طيّل قل يا أيها الكافرون بسم الله الرحمن الرحيم نقول يا أيها الكافرون الآن بمنا هون ሁለቱ ሱራ ማን ናቸው እና አጣይናና قل يا أيها الكافرون መሐል ላይ ያለችውን በስመላ ያቺ ነው አሁን የሚያሳየ አሁን إن شانئك هو الأبتر بسم الله الرحمن الرحيم قل يا أيها الكافرون ሶስቱን ምን አረጋን ቆራርጠን ለብቻ መጣ የመጀመሪያው ይሄ መጀመሪያው አንድ ዙር قطع الكل ሁሉንም እንዳለ መቆራረጥ والثاني ሁለተኛው وصل البسملة في أول السورة ከላይ ያለውን አንቀጽ ይዛል የመጨረሻውን ቢስሚላህ ትቀጥልበታለህ ከዛ ቀጣዩ ላይ ሶስተኛው ሁለተኛው አንቀጽ ገባ ቆርጣለህ ለምሳሌ إن شانئك هو الأبتر بسم الله ብለህ ከማን ጋር ከበስመላ ጋር ታስይዛለህ ማለት ነው في أول السورة أول سورة نعم بسم الله الرحمن الرحيم إن شانئك هو الأبتر قرك بسم الله الرحمن الرحيم قل يا أيها الكافر نعم بتكراني يهنيوي متى سوستنيا لا يمتوا يا لا ممنوع له سوستنيا لا يمتوا أهون وصل البسملة بسملة مقتل في أول السورة يمجمرة السورة عليه مكان هون أني من الدنيا ركض مجمرة صالحون يقتل في النظام لمن الصامح الله يسلونش أول بسملة ميهون من دونه كصابة تشالونه هذه إن شانئك هو الأبتر ورطنا لهن بسم الله الرحمن الرحيم قل أيازن بسملة عننا قد أيالون صرام علينا عمس فالدرس ولت والثالث سوستن يوم وصل الكل من كل المقتل إن شانئك هو الأبتر بسم الله الرحمن الرحيم قل يا أيها الكافرون من المقتل يا كلا ينبرون عنقص يمشرشون كبسم الله جا بسم الله كقطع يكلوا عنقص له لسنا ይህ ሶስቱ ምን ያለ ነው የሚቻል ይሆነ ምንድነው መጀመሪያው قطع الكل እንዳለ ሁሉ መቆራረጥ إنا طيناك الكوثر فصل لربك ونحن نشانئك هو الأبتر بسم الله الرحمن الرحيم قل يا أيها الكافرون ሁሉም ቆራረጥ ሁለተኛው እንደዚሁም إن شانئك هو الأبتر ቆርጠህ ነበር لكن ምን መጣ بسم الله الرحمن الرحيم قل يا أيها الكافرون يعني ይፈቀጥ ያለውን አንቀጽ ማያያዝ እንደዚሁም وصل الكل ከላይ የነበሩ نشانئك هو الأبتر የሚለውን بسم الله ታያይዛለህ قل يا أيها الكافرون የሚለውን ሶስቱን ታያይዛለህ ማለት ነው ይሄ ሶስቱ ተቻለ ይሆነ واما غير الجائز اما يا غير الجائز የማይቻለው ውጭ ሆነው غير ውጭ ሆነ الجائز የማይቻል ይሆነ የማይበቃ ይሆነ فهو እሱ ነው
ما إذا وصل ما أي موصول أنا تقول أي الذي إذا وصل لا معلم شرط على خرافة ما بلونا ما وصل يالتقط طلعتنا هنا نحو العينين متى وصل ما وصل ما وصل ما فهو ما أي ما هنا ذي الذي لمعنى فهو الصنو الذي لمعنى ما أي الذي يا إذا وصل سكتل آخر الصورة من يمجرشوا ما أنهن